ሰላም ቤተሰቦች እንኳን ደህና መጣችሁ። ዛሬ ብዙዎቻችንን የሚያስጨንቅ አንድ ጥያቄ ላይ እናተኩራለን። ፍርሃትን አሸንፈን የምንወዳትን ሴት እንዴት መቅረብ እንችላለን? በተለይ ዝምተኛ ወይም አይን አፋር ከሆንን ይህ ጉዳይ ይበልጥ ከባድ ሊሆን ይችላል። ያንን ስሜት በሚገባ እንረዳለን። ምናልባት ብዙ ጊዜ ሰው በተሰበሰበበት ቦታ ራስን አይተው ሊሆን ይችላል። አይንህ የወደዳትን ሴት ልጅ ሲያይ፣ ልብህ ሲመታ፣ ላብ ሲያለብህ፣ እግርህ መሬት ላይ የተጣበቀ መስሎ ሲሰማህ አይተህ ሊሆን ይችላል። አዎ ያ የመቅረብ ፍላጎት ውስጣችን አለ፣ ግን ፍርሃቷን ቆይዘናል። ብዙ ጊዜ ሴት ልጅን መቅረብ ስናስብ በጭንቅላታችን ውስጥ የሚመጡት ነገሮች ምን ብዬ ልጀምር፣ ባታወራኝስ፣ ብትስቅብኝስ የሚሉ ጥያቄዎች ናቸው። እነዚህ ጥያቄዎች ጭንቅላታችንን ይወሩታል። ነገር ግን በስነ ልቦናና በተለያዩ ጥናቶች የተደገፉ ውጤታማና በቀላሉ የሚተገበሩ 5 መንገዶችን ዛሬ እናሳያለን። እነዚህ መንገዶች ፍርሃትን ለማሸነፍና የምትፈልጋትን ሴት ለመቅረብ ትልቅ እገዛ ያደርጉልሃል። እነዚህ መንገዶች ቀላል ቢመስሉም ተግባራዊ ሲሆኑ የሚያመጡት ውጤት በጣም አስገራሚ ነው። አንደኛ፣ የአእምሮ ዝግጅት። አልተቀበለችም ማለት ያለ መጨረሻ አይደለም። ሴትን ለመቅረብ ስናስብ የሚመጣው ትልቁ ፍርሃት አትቀበለኝም የሚለው ነው። ብታባረረኝስ፣ ባታወራኝስ፣ ምን ብላ ታስብብኛለች የሚለው ሐሳብ እግራችንን ያስረናል። ይሄ የተለመደ ስሜት ነው። ሳይንሳዊ ጥናቶች እንደሚያሳዩት ከሆነ የሰው ልጅ አእምሮ ህመም የሚያስከትሉ ነገሮችን ለማስወገድ የተፈጠረ ነው። ተቀባይነት ማጣት ደግሞ የስሜት ህመም ያስከትላል። ስለዚህ አንጎላችን ሊያስከትል ከሚችለው ህመም እኛን ለመጠበቅ ይሞክራል፣ እናም እንዳንቀርብ ይከለክለናል። እውነታው ይሄ ነው። ተቀባይነት አለማግኘት የሂደቱ አካል ነው። የስነ ልቦና ባለሙያዎች እንደሚሉት ፍርሃትን የምናሸንፈው ፍርሃትን በመሸሽ ሳይሆን ፍርሃቱን ቢከሰትም እንኳን ለመቀበል ስንዘጋጅ ነው። ኮግኒቲቭ ቢሄቪየራል ቴራፒ የተባለ የስነ ልቦና ህክምና ዘዴ ሰዎች ያሉታዊ ሐሳቦቻቸውን ዘይቤ እንዲቀይሩ ያስተምራል። አንተም የአስተሳሰብህን ዘይቤ እንድትቀይር እንመክርሃለን። አንዲት ሴት አይሆንም ልትልህ ትችላለች። ይህ ስላንተ ማንነት ምንም ነገር አይናገርም። ስለዚህም ይህንን ሐሳብ ተቀበል። ምናልባት ፍቅረኛ ይኖራታል፣ ምናልባት ስራ ላይ ትሆናለች፣ ምናልባት እረፍት ላይ ትሆናለች፣ ምናልባትም በዚያ ቅጽበት ለማውራት ስሜቷ ላይሆን ይችላል። እናም አለመቀበሏን የግልህ አድርገህ ሆን ብላ አንተ ላይ ያደረገችው አድርገህ አትውሰደው። ራስህን ለውድቀት አዘጋጅ። አይሆንም ብትለኝም ምንም ማለት አይደለም፣ በቀጣይ ሞክራለሁ የሚለውን አስተሳሰብ ያዝ። ይህ አስተሳሰብ አንተን ነፃ ያወጣሃል። ብዙ ሰዎች ለመሞከር የሚፈሩት በተቀባይነት ማጣት ፍርሃት ምክንያት ነው። አንተ ግን ለዚህ አስቀድመህ ዝግጁ ስለሆንክ አንድ እርምጃ ቀድመሃል። ይህንን የአስተሳሰብ ለውጥ ማድረግ የመጀመሪያውና ወሳኙ እርምጃ ነው። ሁለተኛ፣ በትንሽ እርምጃ ጀምር። ዘለህ ትልቅ ጥያቄ አትጠይቅ። ሴት ልጅን ለመቅረብ ስናስብ አንዳንድ ጊዜ ትልቅ ንግግር ማድረግ ያለብን ወይም ደግሞ ወዲያው ስልክ ቁጥሯን መጠየቅ ያለብን ይመስለናል። ግን ያ እውነት አይደለም። ይሄ ትልቅ ግብ ማስቀመጥና ሊሰበሩ ከሚችሉበት በላይ መጫን ነው። አንድ ጠቃሚ ሚስጥር ይሄ ነው። ፍርሃትን ለማሸነፍ ትላልቅ እርምጃዎች አያስፈልጉም። የስነ ልቦና ባለሙያዎች የትንሽ እርምጃ ጽንሰ ሐሳብን ይደግፋሉ። ከትልቅ ንግግር ወይም ወዲያውኑ ቁጥር ከመጠየቅ ይልቅ በትንሽ ነገር ጀምር። ይህንን ስታደርግ ደረጃ በደረጃ ማድረግ ትችላለህ። በመጀመሪያ ደረጃ የአይን ንክኪና ፈገግታ። መጀመሪያ አይኗን ተመልከት። ይህ ለ2 ወይም ለ3 ሰከንድ የሚቆይ ይሆናል። ከዛ ደግሞ ፈገግ በልላት። ወዲያውኑ አይንህን አትንቀል። ይህ ውጥረትን ይቀንሳል እና ደግሞ ለመግባባት ክፍት መሆንህን ያሳያል። ሰዎች ፈገግታን በአዎንታዊ መልኩ የመቀበል ዝንባሌ አላቸው። በሁለተኛ ደረጃ ሰላምታ ስጣት። ከዛ በኋላ ሰላም ወይም ደግሞ እንዴት ነሽ በላት። ምንም ተጨማሪ ነገር አያስፈልግም። ዓላማው ንግግር መጀመር ሳይሆን ፍርሃትን ማሸነፍና አንደበትህ እንዲፈታ ማድረግ ነው። በሶስተኛ ደረጃ የአንድ አረፍተ ነገር ጥያቄ ጠይቃት። ከሰላምታ በኋላ እንዴት ነሽ ከምትላት ይልቅ የሆነ የአካባቢውን ነገር ጠቅሰህ ጥያቄ መጠየቅ ትችላለህ። ለምሳሌ እዚህ ካፌ ቡናቸው በጣም አሪፍ ነው፣ ተመችቶሻል ልትላት ትችላለህ። እነዚህ ትናንሽ የሚመስሉ ነገሮች ግን ትልቅ ሚና ይጫወታሉ። እነዚህን ትናንሽ ነገሮች በተደጋጋሚ ስታደርግ አንጎልህ ይህን ድርጊት ከፍርሃት ጋር ማዛመድን ያቆማል። ልክ የጡንቻ ስፖርት እንደመስራት ነው። በትንሽ በትንሹ ስትለማመድ ትልቅ ለውጥ ታያለህ። ሶስተኛ፣ የአካባቢውን ሁኔታ ተጠቀም። ውይይት ለመጀመር ሰበብ ፍጠር። አሁን ትናንሽ እርምጃዎችን መውሰድ እንደምትችል ተረድተሃል። ቀጣዩ ነገር ደግሞ ንግግር እንዴት መጀመር እንደምትችል ማወቅ ነው። ምን ላውራት ብሎ ማሰብ አስቸጋሪ ሊሆን ይችላል፣ ግን በአካባቢ ያሉ ነገሮች ጥሩ መነሻ ሊሆኑ ይችላሉ። ይህንን የተረጋገጠ ዘዴ ተጠቀም።
ንግግር ለመጀመር ትልቅና ጥልቅ ርዕስ አያስፈልግህም። አብዛኞቹ ሴቶች ንግግር የሚጀምርላቸው ሰው ያደንቃሉ። በአካባቢህ ያለውን ነገር፣ ሁኔታ ወይም እሷ የምትይዘውን ነገር ተጠቀም። ለምሳሌ በቡና መሸጫ አካባቢ ከሆንክ ይሄ ቡና እንዴት ነው? ለመጀመሪያ ጊዜ ነው የምጠጣው፣ ወይም እዚህ ቦታ ያለው ቡና ደስ ይለኛል፣ እርግጠኛ ነኝ አንቺም ትወጂዋለሽ። በቤተ መጻሕፍት አካባቢ ከሆንክ ደግሞ ይሄ መጽሐፍ ጥሩ ነው ይላሉ፣ አንብበሽዋል? ምናልባትም እሷ የምታነበው መጽሐፍ ከሆነ። በሱቆች አካባቢ ከሆንክ ደግሞ ይሄኛው ምርት ጥሩ ነው፣ ተጠቅመሽው ታውቂያለሽ? በህዝብ ትራንስፖርት ውስጥ ከሆንክ ደግሞ ዛሬ የትራፊኩ መጨናነቅ በጣም ከብዷል፣ አንቺም እንደኔ ይከብዶሻል ብለህ ቀላልና ለሁለታችሁም አንድ አይነት የሆነ ወይም ኮመን የሆነ ነገር እንዲነሳና እንድታወሩበት ማድረግ ትችላለህ። ሌላው አድናቆትን ተጠቀም። የለበስሽው ሻርፕ በጣም ያምራል፣ ከየት እንዳገኘሽው ማወቅ እችላለሁ? አለባበስን ማድነቅ ሴቶች ዘንድ ተቀባይነት አለው፣ ግን ሚዛናዊ መሆን አለበት። እነዚህ ቀላል ጥያቄዎች ውይይት ለመጀመርና ውጥረትን ለመቀነስ ይረዳሉ። የስነ ልቦና ጥናቶች እንደሚያሳዩት ሰዎች የጋራ መነሻ ነጥብ ሲኖራቸው ለመግባባት ቀላል ይሆንላቸዋል። ዋናው ነገር ንግግሩን መጀመር እንጂ ወዲያውኑ ጥልቅ ግንኙነት መፍጠር አይደለም። አራተኛ፣ ውይይትን ቀለል አድርግ። ጥያቄ ጠይቅ እና ደግሞ በምላሹ አዳምጥ። አሁን ንግግር እንዴት መጀመር እንደምትችል አውቀሃል። ግን አንዴ ንግግር ከጀመርክ በኋላ የምትናገረው ነገር ካለቀብህስ? ዝምተኛ ሰዎች ብዙውን ጊዜ የሚያወሩት ሲያጡ ይጨነቃሉ። የግንኙነት ቁልፉ ይሄ ነው። ጥሩ ውይይት ማድረግ ብዙ ማውራትን አይጠይቅም። በተቃራኒው ጥሩ ጥያቄዎችን መጠየቅና በትኩረት ማዳመጥ ነው። ሰዎች ስለ ራሳቸው ማውራት ይወዳሉ እና ጥሩ አድማጭ ከሆንክ ደግሞ አንተን ማውራት ምቾት ይሰማቸዋል። ክፍት የሆኑ ጥያቄዎችን ጠይቅ። እነዚህ ጥያቄዎች አጭር አዎ ወይም አይ መልስ የማያስፈልጋቸው ናቸው። ለምሳሌ ይህንን አካባቢ እንዴት አገኘሽው? በምን ትዝናኛለሽ? ትርፍ ጊዜሽን በምን ታሳልፊያለሽ? ወይም በፊት ስላወራችሁት ነገር ደግሞ ስለዚህ ነገር ትንሽ ተጨማሪ ነገር ልትነግሪኝ ትችያለሽ? የሚሉ ጥያቄዎችን። ከዚያም አዳምጣት። ስትመልስ በትኩረት አዳምጥ። አይን አይኗን ተመልከትና እሷ የምትናገረውን ለመረዳት ሞክር። ጭንቅላትን ነቅንቅ፣ ፈገግ በል እና ደግሞ የምታዳምጣት መሆኑን በሚያሳዩ ምልክቶች ምላሽ ስጥ። የስነ ልቦና ባለሙያዎች እንደሚሉት በንቃት ማዳመጥ ሰዎች ክብር እንዲሰማቸው ያደርጋል። ይህ ደግሞ ለአንተ ያላቸውን አመለካከት ያሻሽላል። ከዚያም ተጨማሪ ጥያቄዎችን ጠይቅ። በምትናገረው ነገር ላይ ተመስርተህ ሌላ ጥያቄ ጠይቃት። ለምሳሌ ስለምትወደው የትርፍ ጊዜ ማሳለፊያዎች ካወራች የምወደው ነገር ይሄ ነው ብለሽ ነበር፣ ለምንድን ነው ግን? ከዛ ነገር ውስጥስ የበለጠ የምትወጂው ምኑን ነው ብለህ ጠይቃት። ይህ ጥያቄ ንግግሩን ያረዝመዋል እና ደግሞ አንተን እንደ ጥሩ አድማጭ ያሳይሃል። ይህም ሴቶች በጣም የሚወዱት ባህሪ ነው። ዝምተኛ ብትሆንም እንኳን ጥሩ አድማጭ መሆንህ ትልቅ ክህሎት ነው። አምስተኛ፣ ራስን ሳይሆን እሷን አድንቅ። የመጨረሻውና እጅግ በጣም አስፈላጊው ነጥብ ይሄ ነው። ብዙ ጊዜ ሴት ልጅን ስንቀርብ ራሳችንን ለማስደመም ምን ያህል ጎበዝ እንደሆንን ወይም ምን ያህል እንዳለን ለማሳየት እንሞክራለን። ግን ይሄ ትልቁ ስህተት ሊሆን ይችላል። ሰዎች በተለይም ሴቶች ከሁሉም በላይ የሚወዱት ነገር ቢኖር ስለ ራሳቸው ሲነገራቸው ነው። ይሄ እጅግ በጣም አስፈላጊው ነገር ነው። አንተ የምትፈልጋትን ሴት መቅረብ ስትፈልግ ትኩረትህን በእሷ ላይ አድርግ። በዚህም ቅንነት የተሞላበት አድናቆት ስጣት። ከልብህ አድንቅ። ዋው የለበስሽው ልብስ ወይም ደግሞ ጌጣጌጥ በጣም ያምራል፣ ይሄድብሻል፣ ጥሩ ምርጫ ነው፣ ወይም ደግሞ የምታዩ ፊልም ወይም የምታነቢው መጽሐፍ ጥሩ ይመስላል ብለህ በድምጽህ ውስጥ ቅንነት እንዲታይ አድርገህ አድንቃት። ስለ እሷ ጠይቅ። ከላይ እንደተጠቀሰው ስለ እሷ ፍላጎቶችና የትርፍ ጊዜ ማሳለፊያዎች ጠይቅ። እሷን ስለ ራሷ እንድታወራ እድል ስጣት። በአጠቃላይ አካሏን ሳይሆን ማንነቷን አድንቅ። አካላዊ ውበቷን ማድነቅ ከባድ አይደለም፣ ግን ልዩ የሚያደርጋት ነገር ምንድን ነው? የፈገግታዋ ውበት፣ የሳቋ ዜማ፣ የአስተሳሰብ ጥልቀቷ፣ የምታደርጋቸው ነገሮች። ለምሳሌ ፈገግታሽ በጣም ደስ ይላል፣ ወይም በጣም ጎበዝና ታታሪ ሴት ትመስያለሽ፣ በዚህ በጣም ነው የማደንቅሽ በላት። ይህ ትኩረትህን በእሷ ላይ ማድረጉ በራስ መተማመንህን ከፍ ያደርጋል እና ደግሞ ከፍርሃትህ ወጥተህ ትኩረት እንድትቀይር ይረዳሃል። ሴቶች ስለ ራሳቸው እንዲወራላቸው ይፈልጋሉ እና አንተም ለዚህ ፍላጎት ምላሽ ስትሰጥ በቀላሉ ክፍት ይሆናሉ። ከሁሉም በላይ ደግሞ እውነተኛና ቅን መሆንህ አስፈላጊ ነው። እሺ ምን ተማርን? ፍርሃት ተፈጥሯዊ ነው፣ ነገር ግን እሱን ለማሸነፍ የማያስፈሩና ሊሰሩ የሚችሉ ስልቶች አሉ። ተቀባይነት ማጣት የሂደቱ አካል መሆኑን ተቀበል።
በትናንሽ እርምጃዎች ጀምር። አካባቢህን ተጠቅመህ ውይይት ጀምር። ጥያቄ ጠይቅና ለምላሹ አዳምጥ። ትኩረትን በሷ ላይ አድርግ። እነዚህን 5 ውጤታማ መንገዶች ተግባራዊ ስታደርግ ፍርሃትን አሸንፈህ የምትፈልጋትን ሴት ለመቅረብ ትችላለህ። አስታውስ፣ ለውጥ በአንድ ጀምር አይመጣም፣ ግን በቋሚ ልምምድ ውጤት ታገኛለህ። ይህ ቪዲዮ እንደረዳችሁ ተስፋ እናደርጋለን። ምን ትላላችሁ? እናንተስ ፍርሃትን ለማሸነፍ የምትጠቀሙባቸው ሌሎች ስልቶች አሉ? በአስተያየት መስጫው ላይ አካፍሉን። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለጓደኞቻችሁም ሼር አድርጉላቸው። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ